ገብርኄር ማለት በግዕዝ ቋንቋ ደግ ታማኝ አገልጋይ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትምህርቱ ውስጥ የመክሊት ምሳሌ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 አንድ ጌታ ለ3 አገልጋዮቹ እንደ አቅማቸው 5፣ 2 እና 1 መክሊት ሰጥቶ ወደ ሌላ አገር ሄደ። 5 የተቀበለው ወጥቶ ወርዶ ሌላ 5 መክሊት በማትረፍ 10 መክሊት አደረገው። 2 የተቀበለው እርሱም ወጥቶ ወርዶ እጥፍ አትርፎ 4 አደረገው። ባለ አንዱ ግን ወደ ሥራ ከመግባቱ በፊት በልቡ ውስጥ ስጋትን፣ ጥርጥርን፣ ፍርሃትን፣ አለማመንን ስላነገሰ ስሰራበት ቢጠፋብኝስ ቢሰረቅብኝስ እያለ በማሰብ እሰራለሁ ብዬ ያለኝን ከማጣ ለምን ደብቄ አስቀምጬ በማቆየት ሲመጣ የሰጠኝን አልመልስም ብሎ መክሊቱን ቆፍሮ ቀበረ። ጌታው ጊዜ ሲደርስ አገልጋዮቹን ይተሳሰባቸው ዘንድ መጣ።